በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከአቡነ ሺኖዳ የጽሑፎች ስብስብ አንዱ የሆነውና በተስፋዬ ቢሆነኝ የተተረጎመው የጾም መንፈሳዊ ባህሪያት የሚል አጭር ጽሑፍ ያለንበት የዐቢይ ጾም ወቅት መሠረት በማድረግ ልናነብላችሁ ወደድን። ይከታተሉን። ከወደዳችሁትም ላይክ እና ሰብስክራይብ እንድታደርጉ በትህትና እንጠይቃለን። የጾም መንፈሳዊ ባህሪያት። ጾም እግዚአብሔር ችግራችንን እንዲያውቅልን የምንፈቅድበት መሳሪያ ነው። የጾም ወራት የተጸጸተ ልብ ሐዘኑን እንዲሰማ የሚገልጽበት ወቅት ነው። ሰዎች ወደ እግዚአብሔር የሚቀርቡበት ጊዜ ነው። እግዚአብሔርም ወደ ሰዎች ቀርቦ ሐዘናቸውን፣ ሥራቸውንና ፍላጎታቸውን ለመስማት የሚቀርብበት ወቅት ነው። ሰዎች በምኞታቸው፣ በሥጋ ፈቃዳቸው እና በምድራዊ ሕይወት ለመበልጸግ በሚደረግ ሩጫ ውስጥ ሲሆኑ ከእግዚአብሔር ይርቃሉ። ከእኛ የሚርቀው እግዚአብሔር አይደለም፣ እኛ ነን የምንርቀው። የእግዚአብሔርን መንፈስ የምናሳዝን፣ ጠባቂ መላእክቶቻችን የምናርቅ እኛ ነን። በጾም ወቅት ግን ከጸሎት ጋር እንቆራኛለን። የሰው ልጅ ወደ እግዚአብሔር ቀርቦ እንዲህ ይላል፣ የእኔን የደካማው ባሪያህን እጅ አበርታ። ልባችን ወደ እግዚአብሔር ታለቅሳለች። ይህም በማንኛውም ጊዜ ሊሆን ይችላል። የሚጠነክረውና ግልጽ የሚሆነው በጾም ወቅት ነው። እውነተኛ የሆነ ጾም የእግዚአብሔር ቁጣ ይመልሳል። የጾምን ጥቅም የሚያውቅ በሕይወትን የመጣውን ውጤት ያስተዋለ እንዲሁም በጾም ምክንያት ከእግዚአብሔር ጋር ያለውን ግንኙነት ውጤታማ ያደረገለት ሰው በጾም ይደሰታል። ጾመኛ ሆነው እያለ የፋሲካን ቀን የሚናፍቁ አይነት ሰዎች መሆን የለብንም። ይልቁንም በጸሎት ጊዜ ውስጥ ስንሆን የጾም ወቅት የሚመጣበት ጊዜ መናፈቅ መታደል ነው። መንፈሳዊ ሰው በጸሎት ወራት ሲበላና ሲጠጣ ከሚደሰተው በላይ በጾም ወቅት የበለጠ ይደሰታል። በጾም መንፈሳዊ ደስታ ለሚደሰቱ ሰዎች የአዋጅ አጽዋማት ብቻ በቂ አይደሉም። ንስሐ አባቶቻቸው ተጨማሪ የጾም ቀናት እንዲፈቅዱላቸውና እንዲጾሙ ይጠይቃሉ። እንዲጨመርላቸው ሲጠየቁ የሚያቀርቡት ምክንያት መንፈሳዊ ሕይወታቸው የበለጠ እንዲጠነክርና ጤንነታቸው እንዲስተካከልላቸው እንደሆነ ሊያስረዱ ይችላሉ። የጾም ቀናት ቁጥርና የሰዓቱ ብዛት እንዲቀነስ አቤቱታ የሚያቀርቡ ሰዎች አሉ። እነዚህ ሰዎች በጾም የሚገኝን መንፈሳዊ ደስታና የጾምን ጥቅም ስለማያውቁት ነው። የመነኮሳት ሕይወትና አኗኗር መሠረት ያደረገው በጾም በሚገኝ ደስታና ጥቅም ነው። አባቶቻችን መነኮሳት ጾምን ይወዳሉ። የሕይወታቸውም አኗኗር መሠረት ያደረገው በጾም ነው። ሕይወታቸውን በሙሉ ከበዓለ ሃምሳ ውጪ ይጾማሉ። ለጾም ሕይወት የተላመዱና በጣም የሚደሰቱ፣ በመጾማቸው በአካላቸው ሊመጣ የሚችለውን ነገር ሁሉ የማይፈሩና የተላመዱ ናቸው። በአንድ ወቅት በሁሉም ገዳማት የአዋጅ ጾም እንዲነገር ታሰበና መልእክት ተላከ። ወደ አንድ ገዳም የተላኩ መልእክተኞች በገዳሙ የሚኖሩ መነኮሳት ሁሉ ሰብስበው ስለ ጾሙ ሲናገሩ አንድ በዕድሜ ታላቅ አባት ተነስተው እንዲህ አሉ። ልጄ፣ ይሄ የምትነግረን ጾም ምንድን ነው? ስለምታወራው ነገር ምንም ሊገባኝ አልቻለም። ምክንያቱ ለእኔ ሁሌም የጾም ቀናት ናቸው። ባህታዊው ቅዱስ ጳውሊ በቀን ግማሽ የቅጠል ዳቦ ፀሐይ ሲገባ ይመገብ ነበር። ብዙ መነኮሳት ሁልጊዜ ፀሐይ እስክትገባ ይጾሙ ነበር። አንድ የተቀደሰ መነኩሴ እንዲህ ብሏል፣ ስመገብ ፀሐይን ካየኋት 30 ዓመታት አለፈ። የተወሰኑ መነኮሳት ለቀናት አይመገቡም ነበር። የአሌክሳንድሪያው ቅዱስ መቃርዮስ በሳምንት አንድ ቀን እየተመገበ ዓመቱን በሙሉ ይጾም ነበር። የአባቶቻችን ጾም በወቅትና በሰዓታት የተወሰነ አልነበረም። ባህታዊው አባ ኖፈር የዘንባባ ፍሬ ብቻ ይመገብ ነበር። ባህታዊው ቅዱስ ሙሴ እና ቅዱስ ፒግሚ የበረሃ ሳር እየተመገቡ ጤዛ እየጠጡ ኖረዋል። አባቶቻችን ዓመቱ ሙሉ ሳያቋርጡ ይጾሙ ነበር። እንደዚህ አይነት ጾም ለነፍሳቸውም ሆነ ለሥጋቸው የተመቸ ነው። ሥጋቸውም ከነፍሳቸው ጋር ይስማማ ነበር። ወጥ የሆነ ጾም የተረጋጋ ሕይወት እንዲኖረን ያግዛል። እኛ ግን ስንጾም ከአንደኛው ጽንፍ ወደ ሌላኛው መለዋወጥ ነው። ከምግብ ብቻ ለተወሰኑ ሰዓትና ጊዜያት እንታቀባለን። ብዙ የሥጋችንን ፍላጎቶች ለመተው አንፈልግም። ለተወሰነ ሰዓት ከምግብ ራሳችንን ከከለከልን በኋላ
ሰዓቱ ሲደርስ ለማካካስ እንፋጠናለን። ተመልሰን ወደ ቅንጦት ሕይወታችን እንመለሳለን። በጾም ራሳችንን እንገነባለን። መልሰን እናፈርሳለን። አሁንም እንገነባለን። ወዲያውም እናፈርሳለን። በመጨረሻም ጸጋችን ላይመለስ ከኛ ይርቃል። እውነተኛ ጾም አንድ ሰው ራሱን እንዴት መቆጣጠር እንዳለበት ያሰለጥነዋል። ቀሪ ሕይወቱን እንዴት መኖር እንዳለበት እንዲያውቅ ያደርገዋል። ራስን መቆጣጠር ለቅድስና ሕይወት መሠረት ነው። ጾም ቅጣት ሳይሆን ደስታ ነው። ንስሐ አባቶች ለንስሐ ልጆቻቸው በኃጢአት ተላልፈው ሲያገኙ ጾም እንዲጾሙ ሊያዙ ይችላሉ። ይህ የሚሆነው በኃጢአት ምክንያት በትዕቢት የተሞላ ልባቸው ራሱን ማዋረድ ወይም ትሕትና እንዲማር ስለሚያስፈልግ ነው። ከምግብና ከመጠጥ ያልተቆጠበ ሰው ለክርስቶስ ሕይወትን መስጠት እንደሚከብደው ግልጽ ነው። ድፍረት ያላት ነፍስ ቀጣይነት ባለው መንፈሳዊ ልምምድ ራስን መግዛት፣ ለሥጋ ፍቃድ የሚያስፈልገውን ምግብና መጠጥ በመተው የሥጋ ፍቃድን ድል መንሳትንና የሥጋ ፈቃድ ለነፍስ ፈቃድ ማስገዛት ይቻላታል። ይህች ነፍስ የሚመጣባትን ከባድ ነገር ሁሉ እስራትም ቢሆን ግርፋትም ቢሆን መቋቋም ይቻላታል። በእግዚአብሔርና በተጋድሎ የጸኑ ሰዎች ሥጋቸውን እስከ ሞት ድረስ አሳልፈው በመስጠት ሰማዕትነትን መቀበል ይቻላቸዋል። በአካላዊ ስሜት ብቻ ሳይሆን ከመጾም በሚገኘው መንፈሳዊ ጥቅም ሰማዕታት ጾምን የሥልጠና ትምህርት ቤት አድርገውታል። የጾም ቀናት የሚጠቅሙን ለመንፈሳዊ ጥንካሬ፣ በኃጢአታችን እንድንጸጸትና ወደ እግዚአብሔር እንድንቀርብ ብቻ ሳይሆን ለዘላለም ከእግዚአብሔር ጋር ለመኖር ያለንን ፍቅር ለመግለጽም ይጠቁናል። ስለዚህ ሰው ሞትን ተዘጋጅቶ እስከ ጠበቀ ድረስ ሞቱ ሲቀርብ መፍራት፣ መደንገጥ የለበትም። ይልቁንም ከእግዚአብሔር ጋር የሚገናኝበት ጊዜ ስለቀረበ መደሰት ይኖርበታል። በፊልጵስዩስ ምዕራፍ 1 ቁጥር 23 በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና ይላል። በጾም ውስጥ ቤተ ክርስቲያናችን ልጆቿን የብሕትውና ሕይወት ታሰለጥናቸዋለች። በብሕትውና ሕይወት ውስጥ ደግሞ ዓለምን መተውና ሰማዕትነትን ይሰለጥኑበታል። ሰማዕታት የጾምን የጸሎትንና የብሕትውናን ሕይወት የኖሩ ናቸው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 34 እንዳለው የሚገዙም ምንም እንደሌላቸው በዚህችም ዓለም የሚጠቀሙ በሙሉ እንደማይጠቀሙበት ይሁኑ። የዚህች ዓለም መልክ አላፊ ነው። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ አሜን።